ስላሴን እንደሚገባ ማያቅና እንደሚገባ ማስተማር ካልቻለ ይሄ ነብይ እንደዚህ አይነት ነብይ ከየትኛው ነብይ ጋር ይመሳሰልባል መሰለ? ኦንሊ ጂሰስ የሚባል ቸርች ውስጥ ያለ ነብይና ወንጌላውያን ቸርች ውስጥ ያለ ነብይ አክሽናቸው አንድ አይነት ነው። ድምጻቸው አንድ አይነት ነው። ልሳናቸው አንድ አይነት ነው። ስሜታቸው አንድ አይነት ነው። የሚገርም ነው። ሁሉ ነገራቸው አንድ አይነት ነው። ጥያቄ ይፈጥራል። እውነተኛውን አምላክ በቃሉና በመንፈሱ የተገለጠውን አምላክ የማያውቀው ከተመሰረተ ገና 110 እና 20 ዓመት ገና የሞላው አዲሱ እምነትና በአባቶች ከኒቂያ ጉባኤ ጀምሮ እየጸደቀ መጣውን ትምህርት እንቀበላለን የሚለው ወንጌላዊው አንድ አይነት ልሳን፣ አንድ አይነት ድምጸት፣ አንድ አይነት እንቅስቃሴ፣ አንድ አይነት ስሜት፣ አንድ አይነት ነገሩ ሲሆን ኮሽን ታረጋለህ። ስለዚህ አሁን የመጣው ምስቅልቅል የወጣው ነገር ከምን የመጣ ነው ሲባል ነብይነት ጸጋው ጎርሎ ወይም ነብይነት አገልግሎቱ ጠፍቶ ሳይሆን ነብዩ ኪዳኑን አያውቅም፣ መጽሐፉን አያውቅም፣ አስተምር ቢሉት አያስተምርም። እናስ በቃ እንደመጣለት ወደ ፈለገው ይነጉዳል ያነጉዳል ማለት ነው። ሃይ ባይ የለም፣ ከልካይ የለም፣ ለመመለስም ከባድ ነው። እግዚአብሔር ሲረዳ ብቻ ነው።